መብራት ጠፋ ምን የሚባል ነገር የለም። ምስራቃዊ ጸበል ለ24 ሰዓት የሚፈስ ነው። አትበረቱም እንጂ ብትበረቱ ሌሊትም ብትመጡ መጠበቅ ትችላላችሁ። ስለዚህ ለሁሉም ስርዓት ሲኖረው ደስ ስለሚል ሁሉም በጊዜ ስለሚሆን አሁን የወንጌል መርሃ ግብር ነው። ተናጋሪው መንፈስ ቅዱስ ነው። ሁላችሁም በያላችሁበት አረፍ በሉ። እግዚአብሔር ያሳርፈን። አምላካችን መድኃኒታችን ኢየሱስ ክርስቶስ በተለየ ሁኔታ በዛሬቱ ቀን በበዓለ ደብረ ዘይት ዕለተ ምጽአት ይነገራል። የጌታ የኢየሱስ ክርስቶስ አመጣጥ ይተረጎማል። የጌታን መምጣት በቤተ ክርስቲያን በመምህራን በሊቃውንት ስንሰማ ሥጋችን ይርዳል፣ ይንቀጠቀጣል፣ ነፍሳችንም ትጨነቃለች። ምክንያቱም የጌታችን የኢየሱስ ክርስቶስ መምጣት ለፍርድ ስለሆነ አምላካችን የሚመጣው ለጻድቃን ሊፈርድላቸው ነው፣ ለኃጥአን ሊፈርድባቸው ነው። ስለዚህ ሁላችን በለበስነው ሥጋ ሁላችን በሥጋ ስሜት በሥጋ ሐሳብ በሥጋ ፈቃድ ተጉዘን ወደ ኋላ የሠራናቸውን በደል ኃጢአታችንን እያሰብን እጅጉን ወደ አምላካችን ወደ እግዚአብሔር የምንማጸንበት የምናለቅስበት የምንጸልይበት ራሳችንን ለንስሐ የምናዘጋጅበት ዕለት ነው። ዕለተ ምጽአት ሲታሰብ ሁላችን ለዚህ ታሪክ ለጌታችን መምጣት እንግዳ አይደላችሁም። በተለያየ ጊዜያት በተለያየ ሰዓት ቤተ ክርስቲያናችን ነግራችኋለች፣ ተምራችኋል፣ በደንብም ታውቁታላችሁ። ስለዚህ በዚህ በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ሙሉውን ስንመለከት የሚተርከው የአምላካችንን መምጣት ነው። ቀኑ መቅረቡን ጊዜ መድረሱን አምላካችን ኢየሱስ ክርስቶስ ለፍርድ እንደሚመጣ የማይቀር መሆኑ በግልጥና በትክክል ይተረካል። ንገረን ማእዜ ይከውን ምጽአትከ። ጌታ ሆይ አስረዳን፣ አስተምረን። የመምጣትህን ነገር መምጫ መቼ ነው? የምትመጣው መቼ ነው? ይህ ዓለም የሚደበላለቀው ሰማይና ምድር እንደ ብራና የሚጠቀለሉ መቃብራት የሚከፈቱበት በመቃብር ውስጥ ተቀብረው የነበሩ የሰው ልጆች በአዲስ ትንሣኤ የሚነሱበት ሰዓቱ መቼ ነው? ጊዜውስ መቼ ነው? ምድር አደራን የምትመልስበት ለፍርድ በክብር አደባባይ በትንሣኤ ዘጉባኤ የምትቀመጥበት ሰዓቱ፣ ዕለቱ፣ ደቂቃውስ መቼ ነው? ጌታ ሆይ ንገረን አሉት ሐዋርያት። ታላቁ የደብረ ዘይት ታሪክ ይሄ ነው። ደብረ ዘይትን ስናነሳ
የሁለት ሐረግ ተያያዥነት ነው። ደብር የሚለው ቅዱሱ ተራራ ነው። ዘይት የሚለው ወይራ ነው። ደብረ ዘይት ማለት የወይራ ተራራ የወይራ ተክሎች የሚገኙበት ቅዱስ ቦታ ቅዱስ ተራራ ነው። በዚያው በኢየሩሳሌም የሚገኝ ተራራ ነው። በዚያች በደብረ ዘይት የወይራ ዛፍ በሚበዙባት ቦታ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ መምጣቱ ስለ ዕለተ ምጽአት ያስተማረው ትምህርት በዚያ ይገኛል። መተርጉማን ኦርቶዶክሳውያን ወገኖቻችን በትርጓሜ ወንጌላችን ላይ ሊቃውንት እንዳስተማሩን ዘይት ወይም ወይራ ከሌሎች እጽዋቶች ሁሉ የጠነከረ ነው። ዘይት የተሰበረውን ይጠግናል ነው። ያ ዘይት የደረቀውን ያለሰልሳል። አምላካችን ኢየሱስ ክርስቶስም በጥዑም ልሳኑ በጥዑም ቃሉ በነገረ መለኮት በነገረ ሥጋዌ በሚያስተምርበት ሰዓት ያ ወንጌል ዛሬ በኃጢአት የደረቀችውን ሰውነታችንን ያለሰልሳል። በኃጢአት የቆሰለውን ሰውነታችንን ይፈውሳል፣ ይጠግናል። እናማ አምላካችን እንደዚህ ብሎ ይጀምራል። ብዙኃን ይነሥኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ። በዚያን ጊዜ ብዙዎች በስሜ ይመጣሉ፣ ብዙዎችንም ያስታሉ። እኔ ክርስቶስ ነኝ እያሉ ብዙዎች በስሜ ይመጣሉ፣ ብዙዎችንም ያስታሉ። ያን ጊዜ ሰዓቱ እንደቀረበ ጊዜው እንደደረሰ ተረዱ፣ አስተውሉ። ያን ጊዜ መከራ በመከራ ላይ ይሆናል። ያን ጊዜ ረሃብ፣ ስደት ይሆናል። ዛሬ ተፈጽሟል። ያን ጊዜ ሁለት ሴቶች በአንድ ወፍጮ ይፈጫሉ። አንዲቱን ይወስዳሉ፣ አንዲቱን ይተዋሉ። ያም ዛሬ ተፈጽሟል። ሁለት እህቶች ለሥራ ተሰልፈው ባሉበት አንዲቱ ቆማ እያለች አንዷን ገድለዋታል። ያን ጊዜ ሁለት ሰዎች በቀኝና በግራ ቆመው አንዱን ይተዋሉ፣ አንዱን ይወስዳሉ። አባትና ልጅ ለገበያ ሲወጡ አባቱን ገድለው የአባቱን ደም ለልጁ አሳዩ። ያ ዘመን ዛሬ ተፈጽሟል። ያን ጊዜ ታላቅ መከራ ይሆናል። መንግሥት በመንግሥት ላይ ይነሳል። ያን ጊዜ ጦርነትና የጦርነትን ድምፅ ትሰማላችሁ። ይኸውም ተፈጽሟል። ያን ጊዜ ታላቅ ንዑስ ውስጥ ይሆናል። ፍቅር ከሰው ልጆች ትቀዘቅዛለች። አለው ፍቅር በትዳር አለው ፍቅር ዛሬ በመስሪያ ቤታችን አለው ፍቅር በጓደኞች መካከል አለው ፍቅር በቤተ ክህነቱ አለው ፍቅር በቤተ መንግሥቱ አለው ፍቅር በሀገር አለው ፍቅር በእያንዳንዳችን ሕይወት ውስጥ አለው ፍቅር። ደብረ ዘይት የሚያስተምረን ይህንን ነው። ዕለተ ምጽአት የሚያስተምረን ይህንን ነው። ያን ጊዜ ፍቅር ይቀዘቅዛል። አባት ልጁን ይገላል። አይተናል፣ ሰምተናል። እናት ልጇን ለሞት አሳልፋ ትሰጣለች። አይተናል፣ ሰምተናል። አነ ውእቱ ክርስቶስ ክርስቶስ እያሉ ይመጣሉ። መናፍቃን እንዳሸን ይበዛሉ። የኢየሱስ ስም የኢየሱስ ክርስቶስን ስም ጠርተው መዘባበቻ ያደርጋሉ።
የሥላሴን አንድነት ሦስትነት ለመዘባረቻ ለመሰዳደሪያ ያደርጋሉ። ይኸው ዛሬ ተፈጸመ። የሚቀረው ምን ይመስላችኋል? በዚህ በመዝሙረ ዳዊት መዝሙር 121 ላይ ያለው ብቻ ነው የሚቀረው። ምን የሚለው? ቤታችሁ ገብታችሁ አንብቡት። አንተሰ እግዚኦ አቅደምከ ሳርዮታ ለምድር ወግብረ እደዊከ እማንቱ ሰማያት። አቤቱ አንተ ከጥንት ሰማያትን ሠራህ፣ ምድርም የእጆች ሥራ ናቸው ናት። አንተሰ አንተ ክነ አንተ ግን ያው አንተ ነህ። ወኩሎ ከመ አንተሰ እግዚኦ አቅደምከ ሳርዮታ ለምድር ወግብረ እደዊከ እናንቱሰ ይትሐኰላ ወአንተሰ ትሄሉ። ሰማይና ምድር ይጠፋሉ ያልፋሉ፣ አንተ ግን ትኖራለህ። ወከመ ሞጣዕት ትወልጦሙ እንደ መጋረጃ ትጠቀልላቸዋለህ፣ ይጠቀለላሉ፣ አንተ ግን ያንተው። አያስፈራም? ምዕመናን አያስፈራም ወይ? አያስደነግጥም ወይ? ሰማይና ምድር እንደ ብልኮ ሲጠቀለሉ ወደ አምላክ ክርስቶስ ለፍርድ ሲመጣ አያስፈራም? ያን ጊዜ ሙታን እንዳይን ጥቅሻ ይነሳሉ፣ መቃብራት ይከፈታሉ። አያስደነግጥም ወይ? አያስለቅስም ወይ? ከፊት ለፊታችን ይህ ታላቅ ምስጢር ተቀምጦ ነው እርስ በርሳችን የተከፋፋ ነው። ከፊት ለፊታችን